እንግዲህ የሰላም ልጅ አይደለሽም ተብላ ቃል እንግዲህ ምርመራ ገብታለች ማለት ነው። ከፀጉርሽ ትንሽ ቆርጬ ውሰድና የእሷ ልጅ መሆንሽን እንዳውቅ ብሎ ምርመራ እየተመረመረኝ ነው ማለት ነው። እንግዲህ ወይዘሮ ሰላም በጣም ተጨንቃለች። ቃል የኔ ልጅ ካልሆነች ማናት ታዲያ የኔ ልጅ ብላ በጣም ጭንቀት ውስጥ ናት ያለችው እና እንደውም ምርመራ ማድረግ አለብሽ፣ ወንድሜን አምኜ ነው የተውኩት፣ አሁን የግድ ማድረግ አለብኝ ብላለች። እንግዲህ ቃል ፕሌን ናት የወይዘሮ ሰላም ልጅ ተብላለች ማለት ነው። ይህን እንግዲህ ቃል ናት። ቃል መጀመሪያ በፊት እንግዲህ ፕሌንን እንደ ሰራተኛ አድርጋ እሱ ወይዘሮ ሰላም ልጅ ሆና ብዙ ነገሮች ስታደርጋት ነበረ። አሁን እንግዲህ ፕሌን ደግሞ የሰላም ልጅ ሆናለች ማለት ነው። አሁን እንግዲህ ቃል እንግዲህ ግራ ገብቷታል ማለት ነው። እዚህ ቤት ከመጣሁ ጀምሬ ሰላም የለኝም፣ እንቅልፍ የለኝም ብላለች። ሰላም ሰላም፣ ክብሯትና ክብሯን ቻናል ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ይህን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ አበረታቱኝ። በመጨረሻ ማለት ነው ሰላምም ቃል ላይ በጣም ተናዳባታለች። ልጄ ከሆነሽ ካልተገኘሽ አልተውሽም፣ እኔ ገብተሽ ልጄን ወንድሜን አምኜ ነው አንቺን እንትን ያልኩሽ፣ ምርመራ ማድረግ አለብሽ። እንደውም መጀመሪያ ነበር ምርመራ ማድረግ ያለብሽ፣ ወንድሜን አምኜ ነው የተውኩት፣ አሁን ግን የግድ ማድረግ አለብሽ ብላ እንግዲህ አምራ በጣም ተናዳለች ማለት ነው። ወይዘሮ ሰላም ንብረት ለመበዝበዝ ነውና ልጄ እናቴ ብለሽ የመጣሽው ብላታለች። ቃልም ደግሞ በድፍረት ማለት ነው በገዛ እናቴ እንዴት ነው ወንጀለኛ መሆነው? እንዴት ነው እንደዚህ የምትናገሪ? ለስሜቴ ሳትጨነቂም ብላታለች። ወይዘሮ ሰላምም በምርመራ ውጤት ልጄ ከሆንሽ እቀበላለሁ፣ ግን ልጄ ካልሆንሽ ሁለታችሁንም ሕግ ፊት አቆማችኋለሁ ብላ እንግዲህ ወንድሟንም እሷ ቃልንም እንትን ብላለች ማለት ነው። በጣም ነው የተናደደችው። ምንድን ነው እንደሚያስጨንቃቸው? የሰማሁት ነገርማ እውነት ነው። ምርመራው ውጤት ሲደረግ የት እንደተጨነቀችው እውነትም ውሸት ነው አለቻት። ቃልም ደግሞ በጣም ነው ያዘንኩብሽ፣ እኔ እናቴ ነሽ ብዬ በመጨረሻ እንዴት ታደርጊኛለሽ አልክ ብላ ተናግራለች። እንግዲህ ግን እንትን አጎቷም ማለት ነው አይዞሽ አታልቅሽ፣ እሷን ታያት ከማይሆን ሰው ወሬ ሰምታ ነው እና ከእኔ ከልጇ የሚበልጥ ሰው አለ፣ እኔም እንደሷ መጠራጠር እችላለሁኝ፣ ደመ ነፍሴ ነግሮኛል፣ እናቴ ነት ብዬ ነው የተቀበልኩት፣ እናቴ ያልሆነች ሴት ለእኔ ምን ታደርግልኛለች ብላ የማያዋጣት ስለሆነ ተናግራለች። እና ወይዘሮ ገነትም እንግዲህ ለምንድን ነው እንዲያደረግኩት እኮ ትክክል አይደለም፣ ቆይ ልጄስ ብትሆንስ? ልቧን እኮ እየሰበርኳት ነው፣ ለዘላለም ልጄን አጣታለሁ ማለት ነው ብላ ወደ ኋላ ተመልሳ ጸጸታለች ማለት ነው። በጣም ነው የጎዳሽኝ፣ የገዛ ልጅሽን እንኳን ቅንጣት እንኳን አታምኝም፣ ምን በደልኩሽ? አለመታመን ምን አከባድ እንደሆን ታውቂዋለሽ ብላ እንግዲህ ተናግራለች። በቃ ዝም በይ የኔ ልጅ፣ ለእናትሽ ይቅርታ አድርጊላት፣ ሀሳቧን ትቀይራለች አለቻት። አይ ሀሳቤን አልቀይርም አለች ወይዘሮ ገነት። ወይዘሮ ሰላም ማለት ነው ሀሳቤን አልቀይርም፣ ነገ ምርመራ ይደረጋል ብላ እንግዲህ ለወንድሟ መልሳለታለች። ውጤቱ በጣም አስፈላጊ ነው፣ ልጄ ከሆነች ውጤቱ አያስዋሽም፣ ምንም የሚያስጨንቀን የለም ብላለች ወይዘሮ ሰላም። ቃልም እንግዲህ በፍጹም አልመረመርም ብላለች። የማታመኝ እናት ምንም አታደርግልኝ ብላ ኮንፊደንስ ሞታ ተናግራታለች ወይዘሮ ሰላምን። እናቴ ሳትሆኚ የወይንሸት እናትሽ ነኝ ብለሽ አንጥተሽኝ ቢሆንስ ኖሮ ብላለች። እናቴ ተረጋጊ፣ አስረዳታለሁ እኔ ብሎ እንግዲህ ወንድምየውም ተናግሯታል። አላደርግምም አልሄድምም፣ ምንም ያንቺን ንብረት አልፈልግም፣ ለሱ ብዬ የመጣው እንደውም ቤቱን ጥዬ ዛሬውን ሄዳለሁ ይስፋሽ ብላ እንግዲህ ቤቱን ጥላ ወጥታለች። ቃልም ተመለሺ አለቻት። ሰላም ተረጋጊ፣ እኔ ገብቼ አስረዳታለሁኝ፣ የማይሆን ነገር እየተናገርሽ ልቧን አትጉጃት ብሏል። እንግዲህ ሁለቱም ተንኮለኛ ናቸው። ቃልና እሱ እንግዲህ ሁለቱ ተሻርቀው እንግዲህ ልጅሽ ነኝ ብለው ንብረት ለመዝረፍ
ቃልን ወደ እሷ ቤት ያስገቡትና እንግዲህ ምን እየሆንኩ ነኝ ተሳስቼ እንዳይሆን የፈለገ ቢሆን ግን ምርመራው መደረጉ አለበት ብላ በምርመራው ቁርጠኛ ናት። እንግዲህ ወይዘሮ ሰላም ቃል ልጄ ከሆነች እስከ ዘላለም አጣታለሁ፣ ቃል ልጄ ከሆነች እስከ ዘላለም አጣታለሁ። ለምን ክፉ ነገር ተናግሬያታለሁኝ፣ ከአንደበቴ ክፉ ነገር ወጥቷል ብላ እንግዲህ ተናግራለች ማለት ነው። ወይዘሮ ገነትም እንግዲህ እያለቀሰኝ ነው። ዳግምንም ጥሏት ሄዶ ቃልም እንግዲህ ብሌንም እንግዲህ ጥላት ሄዳለች። እኔስ ማናለኝ እያለች እያለቀሰች ነው ማለት ነው። ተንበርክካ ዳግምን ሄዳ ይቅርታ ጠይቀዋለች። ቤቷ ቁጭ ብላ ተንበርክካ ጸሎቷን እያደረገ ማናለኝ እኔ እያለች በጣም እያለቀሰኝ ነው ማለት ነው። እንግዲህ ብሌን እንግዲህ እትዬ አንቺ ስስቂ እንጂ ስታለቅሺ አያምርብሽም፣ ከዛ አንቺ ስታለቅሺ ማየት የለብኝም እያለች እንግዲህ ብሌን እንግዲህ ወይዘሮ ስታለቅሺ ፀሐይን ተጨልሚያታለሽ እትዬ፣ አንቺ ለዚህ እንደ ፀሐይ ነሽ፣ አንቺ ስትኖር ቤቱ ይበራል እያለች እንግዲህ እንትን እያደረገቻት ነው። በጣም እያጽናናቻት ነው ብሌን እንግዲህ ሰላምን ማለት ነው። ምንድነው ለእኔ እንደምትጨነቂው? ከሁሌም ከወንድሜም ከልጄም በላይ በጣም ታስቢልኛለሽ። ምክንያቱም አንቺ ሌላዋ እናቴ ነሽ። እኔ በጣም እድለኛ ነኝ፣ ብዙ እናት አለኝ ብላ እንግዲህ በሰላም ብሌን ተጽናንታለች። እኔም እወድሻለሁኝ አለቻት። እሺ በቃ እኔም ልብሴን ቀይሬ ልምጣ ብላ እንግዲህ ብሌን ሄዳለች ማለት ነው። እንግዲህ ስለ አባቴ ማወቅ አይቀርም፣ እናቴ በራሴ መንገድ ሁሉን ነገር አገኘዋለሁ ብሎ ዳግም እንግዲህ ዳግምን ሄዳ ክፍሉ እናት እባክህ ልጄ ይቅርታ አድርግልኝ፣ ጥለኸኝ አትሂድ፣ አመስግኜ ሳልጨርስ እባክህ ልጄ ጥለኸኝ አትሂድ ብላ ክፍሉ ድረስ ሄዳ ተንበርክካ ልጇ ጥሏት እንዳይሄድ ወይዘሮ ገነት ዳግምን ልጇን ለምነዋለች ማለት ነው። እናቴ እውነቱን ማወቅ አለብኝ፣ እውነቱ አይጠቅምህም፣ ለአባትህም አልጠቀም እውነቱ አንተ። እኔ ደግሞ ድጋሚ እንትን ማጸጽ አልፈልግም። ሁሉን ነገር እኮ አደርጋለሁ፣ አታጭኝም። ይሄ ነገር ቀላል አይደለም ልጄ፣ እንደምታስበው አይደለም እና አንተም እንደኔ ሁሉን ነገር በዋስጥ መያዝ አለበት። ድጋሚ አንተ ችግር ውስጥ መግባት አልፈልግም ብለዋለች ማለት ነው። እሺ በቃ ድጋሚ እንዲህ አይነት ጥያቄ እንዳትጠይቀኝ፣ የራስህን ቢሆን እንዳታነሳው ቃል ግባልኝ ብላ ቃል እንደዚህማ ማድረግ አልችልም የኔ ልጅ ትችላለህ ብላ ለምነዋለች። እባክን እናትሽ ነኝ እሺ በለኝ፣ እንደዚህ ነገር ውስጥ እንዳልገባ ቃል ግባልኝ ብላ እንግዲህ ወይዘሮ ገነት ዳግምን ለምነዋለች። እንዴት ብዬ እኔንም እኮ አመኛል፣ መርሳት አለብህ አንተ የሆነ ግፍ በአይኔ ባየሁት እንኳን ረስቼዋለሁ፣ እባክህ ሰው ላይመለስ ሄዷል አባትህ ብላ እንግዲህ በጣም ለምነዋለች ማለት ነው። እሺ በቃ ቃል ግባልኝ። ቃል መግባት በጣም ከብዶታል ማለት ነው። ሁለተኛ ይህን ነገር ላደርግ ማለት ነው። እሺ እናቴ ብሎ ለእናቱም እሺ ብሎ ቃል ገብቶላታል ማለት ነው። ዳግም በጣም ደስ ይላል። እንግዲህ ወደ ክፉ ሲሄዱ እንደዚህ ወደ ክፉ እንዳይሄድ መልካም ነገሮችን መክራ እንደዚህ የምትመልስ እናት በጣም ቆንጆ ነው። በራሴ መንገድ እውነቱን አገኘዋለሁ፣ ስለ አባቴ ማወቅ ያለብኝን በራሴ መንገድ አገኘዋለሁ ብሎ እንግዲህ እናቲቱን ቃል ገብቶ እሺ ብሏታል ማለት ነው። በጣም ነው ደስ ይላል። እኔ ከእህቴ ጋር የሚያጣላኝ ምንድን ነው? ነገርን ከሚያጣለው ገንዘብ ነው። እኔም ከእህቴ ጋር የሚያጣላኝ ገንዘብ ነው እና እኔ እኮ የምታውቀው የምትተማመንበት እኮ ዶክተር አለ ብሏልና ባለችው ገንዘብ እኔ እኮ የሚያጣላኝ ከእህቴ ጋር ገንዘብ ነው። እኔ ሁሉ ነገር አስተካከላለሁ። ለዶክተሩ ገንዘብ ከሰጠ ነው አምሾር ሁሉ ነገር ይስተካከላል። ገንዘብ ካለ ሁሉ ነገር አለ ብሎ እንግዲህ ለቃል አጎቷ ተስፋ ሰጥቷታል ማለት ነው። እኔ ቆይ ምን አይነት ጣጣ ውስጥ ነው የገባሁት ብላ እሷም እንግዲህ ልጇ አለመሆኗን ከሞቀኝ ሰላም አትምረኝም፣ ወይኔ ያለቀልኝ። እንግዲህ ልጇ አይደለችም እንግዲህ ለገንዘብ ብለው ነው ይሄን ሁሉ ከወንድሟ ጋር ተሻርከው ያደረጉት። አትምረኝም ብላለች። እንግዲህ ላንተ ነክ ይሄን ሁሉ ተጠያቂ ሳሚ ብላለች። በዚሁም ደግሞ ቃል እንግዲህ ያው ሁል ጊዜ ፕሌሌ ነውና ንዴቷን የምታበርደው ፕሌንን ክፍሏ ሄዳ
በጣም በጥፊ አንቺ ውሻ ብላት በጥፊ መታቻት። ላፕቶፑን ከፍተሽ ፋይሉን የወሰድሽ እንዴት ነው የደፈርሽኝ ብላ በጣም መታታለች ማለት ነው። እኔ ስለምትናገሪው በጭራሽ የማላውቀው የለም። ጠጉሯን እዛ እየደበደበቻት እያለች እኔ የማውቀው ነገር የለም ብላ እንግዲህ እያተተወተ ጠጉሯን እየጎተተች በጣም እየደበደበቻት ነበረ። በዚህን ጊዜ ቃል ልቀቂኝ እያለች በዚህን ጊዜ ሮጣ ደርሳላታለች ማለት ነው። ሰላም ደረሰችላት። ምን ሆነሽ ነው? ምን አረገችሽና ነው? ብሌን እንዴት ነው ጎዳችሽ? አለቻት። እንግዲህ አዳነቻት። ጠጉሯን እዛ እየነቀንቅ እየደበደበች አንቺ ጨምላቃ ምን መሆንሽ ነው? እንዴት አረጊያለሽ? ማም ስሜን እንዳትጠሪ አሁን ከዚህ ቤት ውጪ ብላ እንግዲህ ወይዘሮ ሰላም ቃልን አስወጥታታለች። ፕሌን ስደበድብ አይታ ጥፊልኝ ውጪልኝ ብላታለች። እኔን ጎዳችሽ እንዴ? አይ እትዬ ደህና ነኝ አለች። አሳመመችሽ አይደል ብላ እንግዲህ እሷም ማጽናነቻት። በጣም ደብድባታለች ጠጉሯን እዛ እንግዲህ ሰላምም እንግዲህ ፊቷን አባብሳ አባብላ እንትን አለቻት። እንግዲህ ላፕቶፕ ውስጥ ፋይል ወሰድሽ ብላ ነው ይህ ሁሉ ያደረገችው ማለት ነው። ይህን ሁሉ ንዴቷን ሁሉ እንግዲህ ሁሌ ፕሌን ላይ ነው ቃል የምታበርደው ማለት ነው። እንግዲህ በመጨረሻ ጎበስ ዶክተር አለ ሀቀኛ፣ እሱ መጥቶ ምርመራውን ያደርጋል ብላለች ሰላም። እንግዲህ ያልተመለሰች በምርመራው እውነቱን አፍርጣ ማወቅ አለባት። እንግዲህ ቃል እንግዲህ ለገንዘብ ለብር ለንብረት ብላ ልጅ እናትሽ ነኝ ብላ እንደገባች እንግዲህ ጉዱ ሊወጣ ነው። እነሱም ያጉድ ከወጣ እንዴት እንሆናለን? አትምረኝም ሰላም እያለች እንዴ ቃል የምትዘው የምታነሳው ግራ ገብቷታል ማለት ነው። አጎትየውም እንግዲህ እያጽናናት ነው። አይዞሽ ብሏታል ማለት ነው። እዛ ሄደ ምርመራ ዶክተሩ ጋር ወሰደችው። ቃል ማለት እቺ ናት አይደል አለው። እንዴ ገና አሁን ነው ፊቴንም አልታጠብኳል። ችግር የለውም ከፀጉርሽ ላይ ነው ትንሽ የምወስደው ብሎ እንግዲህ ትንሽ አትቆይም 5 ደቂቃ አትቆይም አለች። መቆየት ምን ያደርጋል አለች። ዶክተር የፈለከውን ሳብል ውሰድ ብላ እንግዲህ ሰላምዬ ወይዘሮ ሰላም እውነቱን ተናግራለች። ቃል እንግዲህ የምትዘው የምታነሳው ነው ያጣችው። እንግዲህ ጠጉሯን ቆርጧል። ምርመራውን ውጤቱን ሊወስድ እንግዲህ ይሄን ይመስላል። ሼር ላይክ እያደረጋችሁ አበረታቱኝ። በቀጣይ እስከምንገናኝ ሰላም ሰንብቱልኝ። ሰላማችሁ ብዝት ትርፍርፍ ይበልልኝ። ቸር ሰንብቱ።